ሰላም የሴፍ ዜኔሽን የመንገድ ደህንነት ትምህርት ተከታታዮች ዛሬ እናንተ በጣም ወሳኝና የሚጠቅማችሁን ትምህርት ለማስተላለፍ ነው። እዚህ ጋር ብዙ ጊዜ የምንቸገርበት ቀን በቀን የሚያጋጥመን ነገር ነው። ዛሬ እንድንማር የፈለኩት ምንድነው የምናደርገው? አንዳንድ ጊዜ ሃይዌይ ላይ ወደ ሃይዌይ ለመግባት ስንሞክር ወይም የሚሞክሩ ሰዎች አንድ ሊገነዘቡት የሚገባ በጣም ጠቃሚ ነገር አለ። ምንድነው እሱ? ወደ ሃይዌይ ለመግባት በሚሞክሩበት ሰዓት ትራፊኩን የመረበሽ ሁኔታ አለ። አሁን እንደዚህ እንደሚታየው ይሄ መስመር እዚህ ጋር መኪኖች እየሄዱ ነው። በእነዚህ በሚሄዱበት ሰዓት ላይ ይሄ ቀይ መኪና ያው ከዚህ ከኩርባ ወይም ደግሞ ከሌላኛው አቅጣጫ ከጎን በኩል ወደ ዋናው ሃይዌይ ለመግባት ፍላጎት አለው ወይም ደግሞ አስቧል። ምንድነው ማድረግ ያለበት? በትክክለኛው መንገድ ብዙ ጊዜ ሌሎች ብዙ አሽከርካሪዎች ሳያውቁት የሚያጠፉት ጥፋት አለ፣ ከባድ አደጋ የሚያደርስ በራሳቸውም ላይም በሌሎች ሰዎች ላይም እና ያንን ነገር ለእናንተ ለማሳየት ነው። እዚህ ጋር ምን ጊዜም ከኩርባ ወይም ደግሞ ከአንድ አነስተኛ መንገድ ወደ ዋና ኤክስፕረስ ወይም ደግሞ ሃይዌይ ለመግባት ስናስብ ምንድነው ማድረግ ያለብን? እንቆማለን። ወደ ሃይዌይ ከመግባታችን በፊት ፍሬቻችን እናመላክታለን። ሌሎች ቀድመው መስመሩ ላይ ያሉ ሌሎች ተሽከርካሪዎች እንመለከታለን። ከዛ በኋላ ለመግባት ካሰብን ምንድነው የምናደርገው? ቶሎ ብለን ፍጥነታችን ጨመር አድርገን እዚሁ ላይ ነው መጠቅለል ያለብን። እንደዚህ እዚሁ ላይ ጠቅልለን ነው ወደዚህ መግባት ያለብን ማለት ነው። አዘርዋይስ ይሄንን ማናረግ ከሆነ ትራፊኩን አንደኛ እንረብሻለን። ከዛ ባለፈ ደግሞ አደጋም በእኛ ላይም በሌሎች ሰዎች ላይ የሚደርስበት ሁኔታ አለ። ብዙ ጊዜ አይታችሁ እንደሆነ ብዙ አሽከርካሪዎች እንደዚህ አይነት መንገድ ላይ ሲገቡ ዘለው እንደዚህ ነው የሚገቡት፣ ወደዚህ ነው የሚገቡት። ይሄ በጣም አደገኛ ነው። ትራፊኩን ትርምስምሱን እንደሚያወጣው ችግር ውስጥ ይከታል ብዙ ሰዎችን። ስለዚህ ሁል ጊዜ እነዚህኞቹን መኪና ታሳቢ ከኋላ ያሉትን ማድረግ ያስፈልጋል። ለነሱ ስፔሳቸውን መስመራቸውን ጠብቀው በዛው እንዲቀጥሉ ማድረግ መቻል አለብን። እንደዚህ ካደረግን ይሄ መኪና መጥቶ እዚህ ጋር ይገጨናል ማለት ነው። እዚህ ጋር ግጭት ይፈጠራል። ኃይለኛ ግጭት ነው፣ ስፒድ ይኖራል፣ ከፍተኛ ግጭት ይገጥመናል። ስለዚህ ምንድነው የምናደርገው? ሁል ጊዜ እዚህ ጋር በቂ ርቀት መኖሩን እናያለን ለማስገባን የሚችል። ከዛ በኋላ መግባት እና መሄድ ስንፈልግ ኢሚዲየትሊ ምንድነው ማድረግ ያለብን? እንዲሁ ጠቅልለ ነው መኪናውን እዚሁ መስመራችን ላይ እዚቹ ነው እንደዚህ አድርገን መሄድ ያለብን እንደዚህ እንጂ እንደው ዝም ብሎ ከዚህ ወጥቶ እንደዚህ ዘው ብሎ እንደዚህ መሄድ ከፍተኛ አደጋ ሁልጊዜ የሚከሰትበት ምክንያት ነው ይሄ ጉዳይ። ስለዚህ ሁልጊዜ ማድረግ ያለብን እዚቹ ላይ እንገባለን፣ እናያለን፣ ያለውን ፍጥነት መኪኖቹን ሁኔታ እንመለከታለን። ከዛ በኋላ እዚሁ ጠቅልለን እዚቹ ነው በራሳችን ቦታ ላይ ነው መጓዝ ያለብን እንጂ ዘሎ እዚህ ላይ መግባት ከፍተኛ አደጋ ያመጣል፣ እንደዚህ መሄድ ማለት ነው። ስለዚህ ሁልጊዜ ይሄንን እንተግብረው፣ እዚሁ ላይ ጠቅልለን እዚሁ ላይ እንድንገባ የሚለው ነገር ነው። ይሄ በጣም ጠቃሚ ትምህርት ስለሆነ ለአዲስ አሽከርካሪዎችም ለነባሮችም የሚጠቅም ስለሆነ ሁልጊዜ ሼር በማድረግ ለሌሎች እንዲደርስ እንድታደርጉልን በትህትና እንጠይቃለን። እናመሰግናለን።